ከ18 ወር በታች ወይም ደግሞ ከዓመት ከ6 ወር በታች ለሆኑ ህጻናት የሚያገኙት ዕውቀት፣ ለቋንቋ መዳበር የሚያደርጉት ጥረት ከሌሎች ህጻናት ወይንም ደግሞ ከቤተሰብ ጋር በሚያደርጉት ንግግር ነው እንጂ መጎልበት የሚችለው ስክሪን ታይም ወይንም ደግሞ ቴሌቪዥን ላይ የተለያዩ ነገሮችን በመስማት ስላልሆነ ሙሉ ለሙሉ ከ18 ወር በታች ላሉ ህጻናት አይመከርም። ከዓመት ከ6 ወር እስከ 2 ዓመት ያሉ ህጻናትን በጣም በተወሰነ ደረጃ ትምህርታዊ ለሆኑ ነገሮች በማጋለጥ የተወሰነ ማለማመድ ይቻላል። ከዛ ከ2 ዓመት ጀምሮ እስከ 5 ዓመት ያሉ ህጻናትን ደግሞ ከ1 ሰዓት በቀን ያነሰ ብቻ ስክሪን ታይም የሚመከረው። እንደዛም ሆኖ አንደኛ አስተማሪ በደንብ ግልጽ የሆኑ ኮንተንቶች መሆን አለባቸው። ከዛ በተጨማሪ ወላጆች አብረው ከልጆች ጋር ሆነው ማስረዳት፣ ማሳየት እንዲሁም ደግሞ ምን አይነት ነገሮች ናቸው የሚለውንም መቆጣጠር ይኖርባቸዋል። ከዛ ተለቅ እያሉ ሲሄዱ ከ6 ዓመት በላይ የሆኑ ልጆች ብዙ ጊዜ ለመቆጣጠር አስቸጋሪ ሊሆኑ ይችላሉ። ስለዚህ በዚህ እድሜ ላሉ ህጻናት አንደኛ ኮንተንቱ ለነሱ ተገቢ ነው የሚለው በደንብ ማየት ያስፈልጋል። ከዛ በተጨማሪ ሙሉ ለሙሉ የምንገድብበት ሰዓታት ሊኖሩ ይገባል። የምግብ ሰዓት ላይ፣ መኝታ ከመሄዳቸው ከ1 ሰዓት በፊት እንዲሁም ደግሞ መኝታ ክፍል ውስጥ የኤሌክትሮኒክስ መሳሪያዎች እንዳይኖሩ ማድረግ። ከዛ በተጨማሪ ደግሞ ቻርጅ የሚሰኩበትንም ቦታ መኝታ ክፍላቸው ሳይሆን ከመኝታ ክፍላቸው ውጪ እንዲሆን ማድረግ። እንደዚህ አይነት እርምጃዎችን ወላጆች መውሰድ ትችላላችሁ። ከዛ በተጨማሪ ደግሞ የምንሰጣቸው ኤሌክትሮኒክሶችን ከተወሰነ ሰዓት በኋላ እንዲዘጉ አድርጎ ሰዓት ገድቦ መስጠት ይቻላል። አድ ፍሪ የሆኑ ወይንም ደግሞ ማስታወቂያ የሌለባቸውን ቪዲዮዎች ማሳየት በጣም ወሳኝ መሆኑን መረዳት ያስፈልጋል። ይሄ ከ2 ዓመት ጀምሮ ላሉ ህጻናትም ይሰራል። ምክንያቱም ልጆች በህፃን አይምሯቸው ሲያዩ ማስታወቂያውና ትክክለኛው ኮንቴንት ምን አይነት ልዩነት ይኖረው አይገነዘቡ። ሌላው በጣም ወሳኝ ነገር ደግሞ በዚህ እድሜ ያሉ ህጻናት ወላጆችን በደንብ ይታዘባሉ። ስለዚህ ሊድ ባይ ኤግዛምፕል ነው መሆን ያለበት። እናንተ ወላጆች ራሳችሁ ብዙ ሰዓት ኤሌክትሮኒክስ ላይ እያሳለፋችሁ ልጆችን ግን መከልከል ተግባራዊ አይሆንም ማለት ነው።